ሙዚቃ ካሰኙ ነገሮች መካከል አንዱ ምንድነው? ሜሎዲ አይደል? ሜሎዲ በሌለበት ሙዚቃ የሚባል ነገር አይታሰብም። ሁለተኛ ሙዚቃ ካሰኙ መካከል አንዱ ምንድነው? ሪትም አይደል? ሪትም በሌለበት ሙዚቃን ፊል ልታደርጉ አትችሉም። ሪትም እሺ፣ ሪትም ሲባል ምንድነው አይምሯችሁ ውስጥ ሊመጣ የሚገባው? ታይሚንግ። በቃ ታይም የሚባለው ነገር ታይም ደግሞ የተገደበ ነው አይደል? ለምሳሌ የሰዓታችን ላይ ቲክ የምታደርገው ነገር በአንዷ ቲክ እና በሁለተኛ ቲክ መካከል ዲፈረንስ አለው ወይስ የለም? የለም አይደል? ራሷን እየደገመች ቲክ ታደርጋለች። ስለዚህ ሰዓታችሁ ዝም ብላችሁ ብታዳምጡ፣ ወደ ጆሮአችሁ ታስጠግታችሁ ብታዳምጡ ሪትም ውስጥ ነች ሰዓታችን በራሷ ማለት ነው። ስለዚህ ሪትም ስታስቡ ራሱን የሚደግም ተመሳሳይ ነገር በተመሳሳይ ሰዓት ውስጥ ማለት ነው። ለምሳሌ እነዚህ ነገሮች ይታያቸዋል አይደል? ከዚህ ጀምሮ እስከዚህ ያለው፣ ከዚህ ጀምሮ እስከዚህ ያለው ምናምን በሁለቱ መካከል የኢንች ዲፈረንስ የለም አይደል? ሜትራቸው ተመሳሳይ ነው። ራሳቸውን እየደገሙ ይሄዳሉ። ወደ ሙዚቃ ስትመጡ ለመዝሙሮቻችሁ ገደብን የሚሰጡት ሪትሞች ናቸው። ሪትም ነው። አንድ ዜማ ምን ያህል መቆየት አለበት፣ የቱጋ ነው መጀመር ያለበት፣ የቱጋ ነው ከት መደረግ ያለበት የሚለውን መስመር የሚያስይዙት ምንድናቸው? ሪትሞች ናቸው። ስለዚህ ሪትም ውስጥ ሁለት ነገሮች አሉ። አንደኛ ቢት ነው። ሪትም ክሬት ይደረግ ቢት ስላችሁ ምት ማለት ነው። በእግር ምቱ፣ በምን ምቱ፣ ምት። ከዛስ ምቱ ደግሞ ራሱን የሚደግምበት ታይም። በቃ እነዚህ ሁለቱ ናቸው ሪትምን የሚፈጥሩት አይደል? እሺ ላስረዳችሁ። ይሄው አንድ የምትመታው ደገምኩ። በአንደኛው እና በሁለተኛው ምቴ መካከል ዲፈረንስ የለም። እንደዚህ ዝም ብዬ በደጋግም የሆነ ሪትም ውስጥ ትገባላችሁ ማለት ነው። ስለዚህ እዚህ ላይ የፈልጋችሁትን መዝሙር መዘመር ትችላላችሁ በዚህ ሪትም ማለት ነው። ስለዚህ በሪትሞች መካከል ያለው ዲፈረንስ የቢቶች ብዛትና ታይሚንግ ነው እንጂ ሌላ ዲፈረንስ የለም ማለት። ቺቺካ፣ ዋልስ፣ ባላድ ብትሉ፣ አር&ቢ ብትሉ፣ ሌሎችንም እነ ካንትሪ ምናምን ብትጠሯቸው በመካከላቸው ያለው ዲፈረንስ የታይም ብቻ ነው። ሶ እያንዳንዱን መዝሙር ስትዘምሩ ይህንን ታይሚንግ ነው እንግዲህ መጠበቅ ያለባችሁ ማለት ነው። ትንፋሽ የምንወስድበት እድል የሚሰጠን ሪትም አይደል? አንዱ ሪትም ለምሳሌ ዘምራችሁ ልክ ሲመታ እኮ ነው ትንፋሽ የምትወስዱት፣ በመሃል አይደለም። ስለዚህ ትንፋሽ መስጫ እድል የሚሰጥ ዜማ የቱ ጋር መጀመር መቀጠል እንዳለበት የሚያስጠቁመን እና ለመዝሙሮቻችን መስመር የሚያበጅ ሙዚቃን ፊል እንድናደርግ የሚያደርገው አንዱ ሪትም የሚባለው ነገር ነው ማለት ነው።